ሰላም እንዴት ናችሁ? እንግዲህ ዛሬ ከስንት ቀናት በኋላ ከተወሰነ ጊዜ በኋላ ዛሬ ተገናኝተናል ማለት ነው። በተለያየ ምክንያት ጠፍተናል። ዛሬ ግን በቆንጆ ቪዲዮ ተመልሰናል ማለት ነው። ዛሬ ቤዚክ አንድ ድርጅት ጋር ብራንድ አምባሳደር የምትሆንበት ቆንጆ ፕሮግራም አለ። ባጭሩ ወደ እናንተ አደርሳችኋለሁ። አብሪያት ነው የሚሄደው። ፕሮግራሙን ቤዚ የምታደርገውን ነገር እያንዳንዱን ነገር ቀርጬ እናንተ አደርሳችኋለሁ ማለት ነው። ቤዚ ሜካፕን ሰርታ ጨርሳለች። በጣም ዘንጣለች ባይዘው በጣም ማለት ነው። ላሳያችሁ ታያችሁ። ሃይ ደህና ናችሁ ወይ? ናችሁ? በጣም አምሮብኛል ዛሬ በጣም ግን በጣም አሞኛል። ልወልደው ነው ባይዘው ልትወልድ ትንሽ ቀን የቀራት ማለት ነውና በጣም አሞኛል። በጣም ታማለች ምናምን ጀምሯታል። ግን ደግሞ ያው ባሉት ቀናቶች ደግሞ ስራ ለስራ ብላ እየሰራች ትገኛለች። ግድ ነው። ስለዚህ በቃ አብራችሁን ቆዩ። እኔ ከስር እየቀረጽኩኝ ወደ እናንተ አስተላልፍላችኋለሁ ማለት ነው። መልካም ጊዜ እንላችሁ። እናመሰግናለን። እስከዛ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት። ቪዲዮ በደንብ ሰው ጋር እንዲደርስ ቫይራል እንዲወጣ ላይክ አድርጉ፣ በደንብ ኮሜንት ጻፉ፣ ሰብስክራይብ አድርጉልን፣ ለሰዎች ሼር አድርጉ። አብራችሁን ቆዩ ማለት ነው። ወዳችኋል። እንግዲህ በስተመጨረሻ አርፍደናል። ባይዘው በስተመጨረሻ ፕሮግራሙ ጋር ደርሰናል። አላይ ነው የምንገባው። ታች ሆነን ነው አሁን እንግዲህ ቪዲዮ የምንቀርጸው። በጣም አርፍደናል። በማን ምክንያት? ባንቺ ምክንያት። በጣም ነው ያረፈደችባቸው። ኦልሞስት 4 ሰዓት ተኩል ነበር። 4 ሰዓት ነበር ይረዱኛል ቀጠሮ። 6 ሰዓት ተኩል ሆኗል። እንግዲህ 2 ሰዓት አርፍደናል ማለት ነው። ያው እናንተንም እነሱን ይቅርታ እንጠይቃለን። እቺን ቪዲዮ ወደ እናንተ ለማድረስ ነው አንድ ራሱ የቆመው ማለት ነው። ስለዚህ ላይ እንገናኝ። ቆንጆ ፕሮግራም ይሆነናል። ተወዱታላችሁ። እስከዛ ሰብስክራይብ ላይክ ያደረጋችሁ ነት ላይ ያለው ነገር አብረን ያለ እኔ አይተን ደግሞ ማብራሪያውን እንመጣለን። ሙቀት እያለኝ ስለሆነ አሁን እኛ ኑረድና ስራችን እንስራ። ከዛ በኋላ ሰርተን እንመጣለን። ልክ ጨርሰን እዚህ መኪናው ስንገባ እዚሁ እንገናኛለን። ቻው። ሰላም እንዴት ናችሁ? ቤላ ላክሶች ነን። የቤላ ላክስ ዋና መስራች በልልታ ነጋሽ ነኝ። በዛሬው ዕለት ቤዛዊት ጥላንን የብራንድ አምባሳደር አድርገን ስንሾም በታላቅ ደስታ ነው። ምርቶቻችንን በሷ በኩል የምታገኙት ይሆናል ወይ አብረን የምንሰራ ይሆናል። በጣም አመሰግናለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ በጣም ደስ ብሎኛል፣ ምክንያቱም ከቤላ ላክስ ጋር የብራንድ አምባሳደር ሆኜ ተፈራርሜያለሁ። ይህን ደግሞ የመጣው በእናንተ ሰፖርት ነውና በጣም ነው የማመሰግናችሁ። ከእንግዲህ በኋላ እንግዲህ የቤላ ላክስ የሴቶች የፀጉር ቅባት ዋና ብራንድ አምባሳደር ሆኜ በሶሻል ሚዲያዬ እንደዚሁም ደግሞ በእነሱ ሶሻል ሚዲያ የማስተዋወቅ መሆኑን እገልጽላችኋለሁ። ወዳችኋለሁ። በጣም አመሰግናለሁ። ያው እንግዲህ እንደምትመለከቱት ተመልካቾቻችን
አሪፍ ጊዜ ነበረ። ቤዚ ያው ባጭሩ ነው ቪዲዮዎችን ያሳየኋችሁ። ጥሩ ፕሮግራም ነበረ። እንደምታዩት ቤዚ እንግዲህ የቤላ ላክስ ብራንድ አምባሳደር ሆናለች ማለት ነው። ከዚህ በኋላ ያው ፕሮዳክቷን በቲክቶክ እና በሁሉም ሶሻል ሚዲያ ይዛላችሁ ትመጣለች። ግን እንዴት ነበር? አሪፍ ነበር። በጣም ደስ ይል ነበረ። ግን ማለት ነው በቃ በጣም ተጫጭኖኛል። በቃ በጣም አልቻለች። እግዚአብሔርን አልቻልኩም ነው የምላችሁ። በስመ አብ። እንደውም እንደዛ በየመሃሉ ስታቆም የነበረውን ቪዲዮ ብናስገባው አሪፍ ነበር። ስንት ሰዓት እንደፈጀብን ከቪዲዮ ከስራው ይልቅ በጣም የፈጀብን እኔ የተቀመጥኩበት ሰዓት ነውና ግን እንደዛም ሆነ በጣም ደስ ይላል። እግዚአብሔር ይመስገን። እኔ ያልገባኝ ነገር አንቺ ሻምፓኝ እንደዚህ አድርጎ ማፈንዳት አፈነዳው እኮ ነው ያፈነዳው በመከራ ነው። አሁን ቪዲዮ ላይ ብናስገባው ኖሮ እያንዳንዱ እሷን ኮበስ እኔ በጠበጥኩ ተመላች። አሪፍ ነበረ። ቆንጆ ጊዜ ነበረ። እንዴት ነው ስለ ፕሮዳክታችሁ ውስጥ የሆነ ነገር በይ? በሌላ ቪዲዮ በደንብ እንመጣለን። ግን ፕሮዳክታችን በጣም አሪፍ ነው። ራሷ የፀጉር ባለሙያ ነች። የሄር ትሪትመንት ነች መጀመሪያ የምትሰራው። ስትሰራም ሄር ትሪትመንት ላይ ነው የምትሰራው ልጅቷ። በጣም ጎበዝ ልጅ ናት። ራሷ ናት የምታዘጋጀው፣ ካለማንም አጋዥ ነው የምታዘጋጀው ደግሞ ከንጹህ ወይን ነውና የምር እድሜያቸው ከ3 አመት በላይ የሆኑ ህጻናቶች ቢጠቀሙት የሚመከር ከ3 አመት ጀምሮ። ከ3 አመት በፊት ግን አይመከርም፣ አይፈቀድም። ከ3 አመት በኋላ ያሉ ህጻናቶች ግን ቢጠቀሙት በጣም በአጭር ጊዜ ውስጥ ለውጥ የሚታይበት የፀጉር ቅባት ነው። ያው በአንድ አይደለም ብራንድ አምባሳደር ለመሆን ያሰብነው አይተናል። ትንሽ ጊዜ ፈጅቶብናልና አሪፍ ነው። በጣም ትወዱታላችሁ። እንግዲህ ቤዚ ከዚህ በኋላ የምትጠቀመው እሱን ነው። ስለዚህ ለውጡንም ደግሞ አብረን እናያለን። ግን ሜካፕ እንዴት ነው? እንዴት የመጀመሪያ እንትን ነው? እኔ ወዘዌ በጣም የወደድኩላት የመጀመሪያው ቆንጆ እስከዛሬ ከተሰራችው የወደድኩላት ቆንጆ ሜካፕ ነው እኔ ማለት ነው። እስከዛሬው አሪፍ ነው፣ ግን ቆንጆ ነው። የከለርሽን ሳይቀይር ከዛ ማች ሆነ ደግሞ ሳናስበውና በጣም ደስ የሚል ጊዜ ነበር እያሳለፍነው። የምር በጣም ደስ ብሎናል። ልጅ የራሱን በረከት ይዞ ነው የሚመጣው። ልጅ የራሱን እድል ነው ይዞ የሚመጣው የሚባለው እውነት ነው። እውነት እግዚአብሔር ይመስገን። ያ ነገር ባይሆንም ራሱ ልጅ ራሱ ወደ ህይወታችን መምጣቱ ትልቅ በረከት ነው፣ በራሱ ተስፋ ነው ለኛ። እግዚአብሔር ይመስገን። ቤታችን እየሞቀ ነው የሚሄደው። ባይዘው በተረፈ ምን የምትዩ ነገር አለ? ቤላ ላክስን እየገዛችሁ እናንተም ደግሞ ቼክ አድርጉት፣ ኮሜንት አድርጉልን። ከዛ ደግሞ ስልክ ቁጥራቸውን እናስቀምጣለን። ሐዋሳ ሀገር ዴሊቨሪ ያላቸው ሐዋሳና አዲስ አበባ ነው ምርቶቻቸውን ይዘው የሚመጡት። አዲስ አበባ ውስጥም ደግሞ ሱቅ አሁን አልከፈትንም፣ ቋሚ አድራሻ የለንም። ግን ያላችሁበት ቦታ እናደርሳለን። ባላችሁበት ሆናችሁ ቤላ ላክስ ጋር ከደወላችሁ አቤት ግጥም ቅባት ታገኛላችሁ። እንግዲህ ያላችሁ በእንደዚህ አይነት ቪዲዮ ወደ እናንተ እንደርሳለን። በየማሉ የምንጠፋው ያው አዲስ ልጅ እየመጣ ስለሆነ ትንሽ ቢዚ እየሆነን ስለሆነ ነው። እንግዲህ በሰፊው ቆንጆ ቆንጆ ቪዲዮዎችን እየተጫወትን ቤታችንም ከዚህ በኋላ ቪዲዮ ይዘንላችሁ እንመጣለን ማለት ነው። እስከዛ ድረስ ሰብስክራይብ አድርጉ። እስካሁን አብራችሁን ላላችሁ በጣም ነው እናመሰግናለን። እንደኛ ቪዲዮ አለመልቀቅ አይደለም የእናንተ ፍቅርና እግዚአብሔርን በጣም ነው የምናመሰግነው። በጣም ነው የምወዳችሁ። በጣም ጸዴ ሰዎች ናችሁ። የሆነ ብራንድ አምባሳደር ሆነን ደግሞ ለአራት እንመጣለን። ከዛ በፊት ግን በቃ ብዙ የምናስተካክላቸው ነገሮች አሉ። ብቻ ከእናንተ የሚጠብቀው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። እንወዳችኋለን። እኛ አሁን ለቀቅ አድርገን ቻው። እንወዳችኋለን።